ለማንም ሰው መናገር የሌለብህ በግልጽ ልትይዛቸው የሚገቡ 6 ወሳኝ ነገሮች አሉ። ለቅርብ ጓደኛ፣ ለፍቅረኛ፣ ሌላው ቀርቶ ለቤተሰብም ቢሆን ፈጽሞ አትንገራቸው። የስቶይሲዝም ፍልስፍና አብዛኛውን ነገሮችን ለራሳችን ብቻ እንድንይዝ ያስተምረናል። ምክንያቱም ብዙ ሚስጥር ባወጣ ቁጥር አንተን ለማጥፋት ይበልጥ ቀላል ትሆናለህ። ኒኮሎ ማኪያቬሊ እንዳለው ሁሉም ሰው የምትመስለውን ያያል፣ ማንነትን በእውነት የሚያውቁ ግን ጥቂቶች ናቸው ሲል አስጠንቅቆናል። ሰዎች ፊትህ ፈገግ ይላሉ፣ ከፈገግታው ጀርባ ግን ስላንተ መረጃን ይሰበስባሉ። በተለይ ምስጢሮችን ከሰጣቸው በኋላ አንተኑ መልሰው ሊያጠቁበት ይችላሉ። ስለዚህ ለማንም ፈጽሞ ማውራት የሌለብህ 6 ምስጢሮች እነዚህ ናቸው። ቪዲዮን ሰብስክራይብ እና ላይክ በማድረግ እስከ መጨረሻው ተከታተሉኝ። አንደኛ፣ ቀጣዩ እርምጃን ለሰዎች አትናገር። ሰዎች እንደሚደግፉና ከጎን እንደሚቆሙ በማሰብ ግቦችንና ራዕዮችን ትነግራቸዋለህ። እነሱ ግን በዝምታ ሆነው ያንን ህልምህን መሸርሸር ይጀምራሉ። የሚያስቡልህ ይመስላሉ፣ ስለሚያስቡልህ ሳይሆን ወደፊት በምትደርስበት ስኬት ስለሚፈሩ ነው። እቅድህ በሌሎች ሰዎች አይምሮ ውስጥ ደህንነቱ የተጠበቀ አይደለም። ሰዎች በውስጣቸው ከነሱ በላይ ከፍ እንድትል አይፈልጉም። ምኞትህ ከነሱ በልጦ ሲታይ ጓደኞችህ ወደ ተቾች ይቀየራሉ። ቀጣዩ እርምጃ ምቾታቸውን የሚነሳ ከሆነም በፈገግታ ያደናቅፉሃል፣ የደገፉ መስለው ያዘገዩሃል። እውነተኛ የኃይል እርምጃ በዝምታ ነው የሚሰራው። ማረጋገጫ አያስፈልግህም፣ ውጤት ነው የሚያስፈልግህ። እርምጃህን ከመውሰድ በፊት ካዩት ያግዱታል፣ ከወሰድክ በኋላ ግን ካዩት ይፈሩታል። ራስን አግዝፈህ ተናግረህ ስትወድቅ ደግሞ እንዲስቁብህ ትልቅ ማስረጃ ሰጣቸው ማለት ነው። አሌክሳንደር ዘመቻ ከመክፈቱ በፊት እቅዱን አልተናገረም። ማኪያቬሊ ስቴትን ከመቆጣጠሩ በፊት አልተናገረም። የሰዎችን አስተያየት አልጠየቀም። በዝምታ ተንቀሳቀስ። ሁለተኛ፣ መናገር የሌለብህ ገቢና ሀብትህን ነው። በከበርክና ሀብታም በሆንክ ቁጥር ይበልጥ ዝምተኛ መሆን አለብህ። የድሮ ሀብት ዝምተኛ፣ አዲሱ ሀብት ደግሞ ጫጫታ የበዛበት የሚሆንበት የራሱ ምክንያት አለው። እውነተኛ ኃይል አይጮህም፣ ይመለከታል እንጂ። ምን ያህል እንደምታገኝ ማውራት ስትጀምር ሰዎች ምን ያህል በፍጥነት ጌም መጫወት እንደሚጀምሩ ታያለህ። ወዲያውኑ የንጽጽር የቅናትና የፍርድ ኢላማ ትሆናለህ። ሰዎች አንተን ማየት ያቆሙና ቦርሳህን ማየት ይጀምራሉ። ገንዘብ አኗኗርህን ብቻ ሳይሆን ሰዎች አንተን የሚይዙበትን መንገድ ይቀይራል። ገቢህን ለአንድ ሰው ስትነግረው እንዴት እንደሚጠቀምብህ፣ እንዴት እንደሚያሸንፍህ ወይም እንዴት እንደሚያጠፋህ ማስላት ይጀምራል። ገንዘብ ታማኝነትን አይገዛም፣ ትኩረትን ብቻ ነው የሚገዛው። አብዛኛውም የውሸት ትኩረት ነው። ሰዎች ምን ያህል ሀብት እንዳለህ ግራ ይጋቡ እንዲገምቱ አድርጋቸው። ምስጢራዊነት መከበርን ያመጣል። ገቢህን በነገርካቸው ቅጽበት ሸክም ይሆኑብሃል። ችግራቸውን እንድትፈታላቸው ይጠብቃሉ። አይ ስትል ደግሞ ክፉና ትዕቢተኛው አንተ ትሆናለህ። ስለዚህ ስለ ባንክ አካውንት በፍጹም አታውራ። ሶስተኛ፣ ድክመትን አትናገር። ድክመትን ትክክል ላልሆነ ሰው በተናገር ቅጽበት የጥቃት ኢላማ ትሆናለህ። ሐቀኛ እየሆንክ ሊመስል ይችላል፣ እነሱ ግን ማስታወሻ እየያዙ ነው። ህመምህን እንደ ጥይት እያጠራቀሙት ነው። ከሌሎች ጋር ስትሆን ታጋሽ ሁን፣ ከራስ ጋር ስትሆን ግን ጥብቅ ሁን። ይህ ማለት ህመምህን በውስጥህ ታገለው እንጂ የሌሎችን መጽናኛ ፍለጋ አታሰራጨው ማለት ነው። አብዛኛው ሰው ግድ የለውም። ግድ ያላቸው የሚመስሉ ሰዎች ደግሞ መቼ እንደምትደማ እየጠበቁ ነው። የት መምታት እንዳለባቸውም እንዲያውቁ አንተ እንደ እርዳታ ጥሪ የምታየውን እነሱ እንደ መጠቀሚያ ነው የሚያዩት። ፊት ለፊታቸው ትደማለህ። ቁስልህን የሚጠርጉልህ ይመስላሉ፣ ግን ሲመቻቸው ይበልጥ ጠልቀው ይወጉሃል። ጠላቶችህ ብዙ ጊዜ በአንድ ወቅት ጓደኛ ያልካቸው ሰዎች ናቸው። ያላሸነፍከውን ድክመት ፈጽሞ አታውራ። ድክመትህ የአንተ ኃላፊነት እንጂ ለሌሎች የሚነገር ዜና አይደለም። የማትነበብ ጠንካራና ምስጢራዊ ስትሆን ሰዎች ያከብሩሃል። አራተኛ፣ መናገር የሌለብህ የፍቅር ግንኙነት ግጭቶችን አታውራ። ሰዎች ስለ ፍቅር ግንኙነታቸው ችግር በማህበራዊ ሚዲያ ላይ ሲለጥፉ አታይም። ከፍቅር አጋር ጋር ትጣላለህ፣ ትጎዳለህ፣ ግራ ይገባል። እናም ሄደህ ለጓደኞችህ ወይም በግሩፕ ቻት ላይ ትዘረግፈዋለህ። ዝርዝሩን፣ ስድቡን፣ ውጥንቅጡን ሁሉ ትነግራቸዋለህ። ድጋፍ እያገኘ ይመስላል። በእውነቱ ግን የራስን አለመረጋጋት እያሳወቅክ ነው። አሁን ሁሉም ሰው ግንኙነታችሁ የላላ መሆኑን አወቀ።
ሰዎች ስንጥቅ ሲያዩ ለመጠገን አይረዱህም፣ መቼ እንደሚፈርስ ይጠብቃሉ እንጂ። የፍቅር ግንኙነት ግጭቶችን ፈጽሞ አታጋልጥ። አንዴ ታወጣኸው የግል ህይወትህ ለህዝብ መዝናኛ አድርገኸዋል ማለት ነው። የሚያየው ሰው ሁሉ በእውነት ግድ የለውም። ዓለም ቢላውን እየሳለ በሚስቅ ሰው የተሞላች ናት። ችግር ካለህ በሚስጥር ፍታው። 5ኛ የቤተሰብ ችግርን አታውራ። ስለ ቤተሰብ ችግር ለሰዎች መንገር ሐቀኛ የሚያደርግ ይመስላል። ስለ ልጅነት ቁስልህ፣ ስለ አባትህ መጥፋት ወይም ስለ ቤተሰብ ብጥብጥ ክፍት መሆን ሰዎች እንዲረዱ የሚያደርግ ይመስላል። ነገር ግን እንዲፈርዱብህ ነው የሚያደርገው። ደግሜ እልሃለሁ፣ ሰዎች ግድ የላቸውም። ያንተን ህመም እንደ መዝናኛ ነው የሚጠቀሙት። ማኪያቬሊ እንዳለው ከመወደድ መፈራት ይሻላል። የቤተሰብን ችግር ስታካፍል ሁሉንም ታጣለህ፣ ታሳዝናቸዋለህ። ታሳዛኝ መሆን ደግሞ ክብርህን ይገላል። ርህራሄ የሚያሳዩ መስለው መረጃን ይሰበስባሉ፣ ከዚያም ከኋላ ሆነው ያሙሃል። ወደፊት ሲሳካልህ እድለኛ ነው እንጂ ቤተሰቡማ እንዲህ ነው ይላሉ። ስትወድቅ ደግሞ ገና ድሮም ቤተሰቦቹ የተረበሹ ናቸው ይላሉ። ስለዚህ የራስን ሰላም ጠብቅ። 6ኛና የመጨረሻው መናገር የሌለብህ የረጅም ጊዜ ግቦችህን ነው። እየተናገርኩ ያለሁት ስለ ቀጣዩ የእረፍት ጊዜ ሳይሆን ልትገነባው ስላሰብከው ኢምፓየር ነው። ማንም ሰው ስላላየው ራዕይህ ነው። ይህንን ራዕይህን እንደ ተቀደሰ ምስጢር በውስጥ ያዘው። ትልቅ ህልም ኖሯቸው ምንም ቦታ የማይደርሱት ለምን ይመስላል ታውቃለህ? ምክንያቱም አብዝተው ያወራሉ። ራዕይ ይኖርሃል። ለአንድ ሰው ትነግረዋለህ፣ ያጨበጭብልሃል፣ ጥሩ ስሜት ይሰማል። ያ የውድቀትህ መጀመሪያ ነው። ሰዎች ግብህን ካላወቁ ሊያደናቅፉ አይችሉም። አብዛኛውን ጊዜ ሰዎች እንድታሸንፍ አይፈልጉም። ትንሽ እንድትሻሻል ይፈልጉ ይሆናል፣ ነገር ግን ከነሱ እንድትበልጥም አይፈልጉም። አይምሮ ስለ ስኬት ስታወራና በእምነት ስኬቱን ስታመጣ ያለውን ልዩነት አይለየውም። ስታወራና ሰዎች ሲያጨበጭቡልህ ተልዕኮው ተጠናቀቀ ብሎ ያስባል። አይምሮ ምንም ሳይሰራ በወሬ ብቻ የውሸት እርካታ ወይም ፌክ ዶፓሚን ታገኛለህ። ግቦችን በሚስጥር ያዝ። ሚስጥር ውጥረትን ይፈጥራል። ውጥረት ደግሞ ትኩረትን ይስባል። ትኩረት ደግሞ ኃይልን ይሰጣል። ዝም ብለህ ስራ፣ ውጤትህ ዝም ብሎ ጩሆ እራሱ ይናገር። ለዚህ ቻናል አዲስ ከሆንክ ሰብስክራይብ እና ላይክ ማድረግን አትርሳ። በሌላ ቪዲዮ እስክንገናኝ ሰናይ ሳምንት።